እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። አልፈልግም ከዚህ በኋላ እንዳትከተለኝ እንኳን ብትሉት ሳያውቅ ነው ብሎ ነው የሚከተለው። እናንተ ምንም ያክል ወይም እኛ አብዛኞቻችን እግዚአብሔር ምን ያክል በሕይወታችን እንደሚያስፈልገን ላናውቀው እንችላለን። እግዚአብሔር ግን ለኛ ምን ያክል እንደሚያስፈልገን ጠንቅቆ ያውቀዋል። ለዛ እኮ ነው የማይተወን። አይገርማችሁ? እኛ እኮ ምንም ያክል እሱን መከተል በሱ ቤት ውስጥ መኖር ጥቅም አልባ ሊመስለን ይችላል። እሱ ግን እዚህ ቤት ውስጥ እኛን ማቆየቱ ጥቅም እንዳለው ጠንቅቆ ያውቀዋል። የሚያኖረን በዚህች ምድር ላይ ለዘላለም ዘልቀን እንድንኖር ሳይሆን በዚህች ምድር መሰላልነት መልካም ሥራ ሰርተን በምግባርና በሃይማኖት ታንጸን ዘላለማዊ ሕይወትን ለመውረስ። አንዳንድ ሰው እኮ የዘላለም ሕይወትን ለመውረስ እግዚአብሔርን ከመለመን ይልቅ ያለኝን ነገር ምክንያት አድርጌ እወርሰዋለሁ ማለት ይችላል። ይሄ ባለጸጋ እኮ ገንዘብ አለው። ገንዘቡን ለእኔ ቢጤ በመስጠት የዘላለም ሕይወትን መውረስ ይችላል አይችልም? ይችላል አይችልም? አይዟችሁ አትጠራጠሩ። ይችላል አይችልም? እንዴ ለድሆች ቸርነትን የሚያደርጉ ንዑዳን ክቡራን ናቸው፣ እነሱ የእግዚአብሔር ልጆች ይባላሉና እኮ ተብለናል።